ሃይ ቆንጅት በዛሬ ቪዲዮ ላይ ወንድ ልጅ እንደወደድሽው ካወቀ በኋላ ችላ ካለሽ በፍጹም ማድረግ የሌሉብሽን በጣም ወሳኝ ሁለት ነገሮችን እነግርሻለሁ። የመጀመሪያ እንዳታድኝው፣ ምክንያቱም ማደን የሱ ስራ እንጂ ያንቺ አይደለም። በተለምዶ ማሳደድ የምንለው ማለት ነው። ቶሎ ቶሎ መደወል፣ ቶሎ ቶሎ ቴክስት መላክ፣ ሐሳብሽን እንዲረዳ ፍቅርሽን እንዲቀበልሽ ወይም ያለሽበትን ሁኔታ ለሱ ለማስረዳት የምትሄጂበት እያንዳንዱ መንገድ ለሱ ምንድነው? አደና ነው። እነሱ ደግሞ ተፈጥሯቸው ማደን ነው የሚፈልገው። አድነው ወጥተው ወርደው መብላት ነው እንጂ የሚፈልጉት ምን ማድረግ አይፈልጉም ማለት ነው። መታደን አይፈልጉም። በምን አይነት ቋንቋ ላስረዳችሁ መሰለሽ? አንቺ ለምሳሌ ሴት ነሽ አይደል? ሴትነትሽን መጠቀም፣ እንዲያይሽ ማድረግ፣ እንዲቀርብሽ ማድረግ፣ እንዲደውልሽ ማድረግ በብዙ መንገድ ትችያለሽ። ይሄን እንድንሰራላችሁ ከፈለጋችሁ በሌላ ቪዲዮ ላይ እናደርጋለን። ነገር ግን ሴትነትሽን እንዲያየው የሆነ ለየት ያለ ነገር እንዳለሽ መውደድሽን ፍላጎት ለሱ እንዳለሽ በሌላ መንገድ ነው እንጂ ማስረዳት ያለብሽ በግልጽና በቀጥታ እኔ ፍቅርህን ፈልጋለሁ ብለሽ እሱን ፍቅር የምታደኝ ከሆነ ፌል ታደርጊያለሽ። ቢወድሽ ራሱ ፑሽ ያደርጋል። ራሱን ካንቺ ለማራቅ የፈለገውን አይነት ዋጋ ይከፍላል። ይሄን እንዳትራሱ። በመጀመሪያ ይሄ አይደረግም። ሁለተኛ ወንድ ልጅ እንደወደድሽው ካወቀ በኋላ ችላ የሚልሽ ከሆነ የሚርቅሽ ከሆነና ፍቅሩን ሊያሳይሽ ወይም አብሮሽ መሆን ካልፈለገ እንደ ሴት ልጅ ማድረግ የሌለብሽ ማዘን ነው። ካዘንሽ ከተከፋሽ ምን ታደርጊያለሽ? ውበትሽን ታጫለሽ። እንዲያይሽ አታደርጊውም፣ እንዲመጣ አታደርጊውም። ነገር ግን ያንን እሱ ችላ ሲልሽ፣ ሲገፋሽ፣ መውደድሽን አልቀበልሽ ሲልሽ ምን ማድረግ አለብሽ? ቅድም ያልኩሽን ከማደን ይልቅ እንዲያድንሽ የሚያደርጉ ኢነርጂዎችሽን ማውጣት፣ ራስን መጠበቅ ሊሆን ይችላል፣ መንከባከብ ሊሆን ይችላል። እንዲያይሽ፣ እንዲያናግርሽ አይንሽን እንዲያይ በማድረግ ሊሆን ይችላል። ብዙ መንገዶች አሉ። ነገር ግን እሱን አሁን በሌላ ጊዜ እናወራለን ብያቸዋለሁ። ነገር ግን በምንም ታሪክ ነው የምልሽ፣ አዝነሽ ከፍቶሽ ደብሮሽ ማዘንሽን መደበርሽ በአንቺ ምክንያት በሱ ምክንያት እንዳዘንሽ እያለቀሽ እንደሆነ እንዲሰማ እንዲያይ ማድረግ የለብሽም። አንደኛ ሰው ነው፣ በቃ አልፈልግሽም ካለሽ ወይም ችላ ካለሽ የሚጠብቀው ነገር አለ። ያንን ካልሰጠሽው እሱ በራሱ ጊዜ እንዲደነግጥ ታደርጊዋለሽ። ዋው ዋጋዋን የምታውቅ ሴት ነው የወደደችኝ፣ ክብሯን መርጣለች ከኔ፣ አሁን ሴት እኮ እንደዚህ ያደርጋል የሚል ሀሳብ ነፃ ታወጪዋለሽ ራስሽን። ስለዚህ ወደ እሱ ሳይሆን ወደ ራስሽ ተመልከቺ። ለሱ ሳይሆን ለራስሽን ትኩረትሽን ከሰጠሽ ይመጣል ወንድ ልጅ።